አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ያለ ሰላምና እዝነት አይለያችሁ። በውጭም ያላችሁ በሀገርም ውስጥም ያላችሁ እና ምን ልላችሁ ነበረ ዛሬ ይዤ የመጣሁት ርዕስ ላመሰግናችሁ ማለቴ 11 ነበርኩኝ ቤት ላይ እንደ ቀላል ማለት ነው። እንደ ቀላል እንደ ዋዛ 114 ደረስኩኝ። ያው ቀንሶብኝ ነው እንጂ ግን 118 ነበር የደረስኩት ማለት ነው። ከዛ ማታ እኔ ያጠፋሁትን አላውቅም 4 ሰው ቀነሰብኝ ማለት ነው። እና በጣም ነው የማመሰግናችሁ ቅልብ ያላችሁ ልጆች፣ እኔ ደስታ የሚያስደስታችሁ በቃ የሆነ ደምሮ የስራችሁ ቶሎ የምትደምሩኝ እና በጣም ነው የማመሰግነው። ጀዛኩሙላህ ኸይራን። ለእናንተም ደግሞ በእጥፍ ድርብ አድርጎ አላህ ይጨምርላችሁ፣ ካሰባችሁት በላይ ከፍ ያድርጋችሁ። የሚጠቅማችሁን ነገር አላህ ስለሚያውቅ ማለት ነው። የሚጠቅማችሁን ነገር አላህ የሚጠቅማችሁን ነገር ይስጣችሁ። የማይጠቅማችሁንም ነገር ስለሚያውቅ ደግሞ የማይጠቅማችሁን ነገር አላህ ያርቅላችሁ። እና የኔ ብርቅዬዎች በጣም ነው የማመሰግነው። ያው ወደ ውጭ ስለወጣሁኝ ዛሬ የቱን ነው የምቀርጽላችሁ? ቤት ውስጥ ሆኜ ነው ማለት ነው። ታውታላችሁ እንግዲህ ይታያችኋል መቼም በመስኮቱ ብቅ ብዬ ነው መቀረጥ ያስኩላችሁ። እናም በጣም ነው የማመሰግናችሁ። ቴንኪው ብያለሁኝ። አላህ ይስጥልኝ። እና ከዚህም በላይ እንደምታሻገሩኝ አሁን ተስፋ እያደረኩ ነው ማለቴ ከአላህ በታይ መቼም የሰው ልጅ ያው መድኃኒት ነው። ሰው ልጅ ሰው ለሰው መድኃኒት ነው። ስበቡን ላስባብ አይደለም። ስለዚህ አላህ ደግሞ እናንተን ስበብ አድርጎ ምናልባች የኔ ከፍ መልበት ሊሆን ይችላል። ስለዚህ የኔ ወዶች በጣም የማመሰግናችሁ ቴንኪው ብያለሁ። አሁንም ደግሞ ያልደመራችሁ የልጅ ደመሩ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ቪዲዮዬንም አወልኝ፣ ወላሂ ቪዲዮዬን አወልኝ። እናም አንድ ቀን ደግሞ በሰፊው የማመሰግንባችሁ ቀን ይኖረኛል ማለት ነው። ደስ ብሎኝ እንደው በፈገግታ የማመሰግንባችሁም ቀን ስለሚኖረኝ ይህን ቀን እጠብቃለሁ እላችኋለሁ። የኔ ብርቅዬዎች አላህ ይጠብቃችሁ ባላችሁበት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።